ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው? ውለው ሁሉ ጥሩ ነው አይደል? እና የእግዚአብሔር ቃልን አብረን እንማራለን። ዛሬ የምንማረው በክርስቶስ ለማደግ ህይወት በሚል ሀሳብ ነውና አይ ቲንክ ባለፈው ዕለት 4 ርዕስ ለቤተ ክርስቲያን ስጦታ ሰጥቻለሁና ይሄ 5ኛው ነው ማለት ነው። እና እግዚአብሔር ፍቃድ ያለበት ጋብቻ እና ራስን ማወቅ እና ስለ ክርስቶስ ፍጹም አምላክና ፍጹም ሰው መሆን የጳውሎስ መልእክታትና ይሄ 5ኛው ነው ማለት ነው። እና ያው ተጠርዞ ተቀምጧል፣ ወጣቶች እንድታነቡ ተቀምጧል ማለት ነው። እና ከነሱ ከ5ቱ ዛሬ የምናየው አንዱን ነው የምናየው ማለት ነው። እና አይ ቲንክ 3 ሳምንት 4 ሳምንት አብረን እናሳልፋለን። እና በክርስቶስ የማደግ ህይወት በሚል ሀሳብ ነው ዛሬ የምንማረው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በጌታ የሰሙት ለእኛ አጸኑ ይልና ስለ መንፈስ ቅዱስ ሲናገር መንፈስ ቅዱስ በድንቅና በታምራት አብሮ መሰከረ ይላል። እና አብሮን መንፈስ ቅዱስ አለ። እና ለቃሉ ክብር እንጸልይና ወደ ትምህርት አብረን እንገባለን። እንጸልይ። ያውና የከበረ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስን እናመሰግናለን። እግዚአብሔር ሆይ እኔ ምን እንደምናገር አላውቅም፣ መንፈስ ቅዱስ አንተ እንድትናገር ዘንድ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ የቃል መገለጥ በመንፈስ ቅዱስ ኃይል ይገለጥ። በዚህ በብዙ ሚሊዮን ህዝብ ፊት ስላቆምከኝ አመሰግናለሁ። ክብር ምስጋና ላንተ ይሁን በኢየሱስ ስም አሜን። ኢየሱስ ጌታ ነው። ሃሌሉያ። ዛሬ የምናየው በክርስቶስ የማደግ ህይወት በሚል ሀሳብ ነው ርዕሱ። እና የመጀመሪያው በክርስቶስ መቀበል ያስፈልገን። አንድ ሰው በክርስቶስ ኢየሱስ ወደ መንፈሳዊ እድገት ውስጥ ለመምጣት ከፈለገ ክርስቶስን መቀበል ያስፈልገዋል። ሁለተኛ ደግሞ ኢየሱስ ክርስቶስን ስንቀበል በህይወታችን ውስጥ ደግሞ የምናገኘው ደግሞ መንፈሳዊ የሆነ ለውጥ አለ። እና ዛሬ ይህን ሁለቱን ሀሳብ ነው ዛሬ የምንመለከተው ማለት ነው። እና መጽሐፍ ቅዱስ የያዝን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሁላችን የምናውቅበት የቃል ክፍል ነው። የመጀመሪያው ክርስቶስን መቀበል የምትጽፉ ክርስቶስን መቀበል በሚል ሀሳብ ዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ ይላል፣ ለተቀበሉ ግን በስሙ ለሚያምኑት ለእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው። ቀና እንላለን። እዚህ ክፍል ስትመለከት ለተቀበሉት ይላል። በማን? በስሙ ለሚያምኑት የእግዚአብሔር ልጅ የሆኑ ዘንድ ይላል። የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጥቶላቸው። አንድ ነገር ልንገራችሁ፣ ሰው ሁሉ የእግዚአብሔር ልጅ አይደለም። እንዲህ ስላችሁ ጥያቄ እንዳይፈጠርባችሁ። ሰው ሁሉ ግን በእግዚአብሔር መልክና አምሳል ተፈጥሯል። መጽሐፍ ቅዱስ ሲናገር ሰውን እንደ መልካችን እንደ አምሳላችን ምን ልበል እንፍጠር። ስለዚህ ሰው ሁሉ በእግዚአብሔር መልክና አምሳል ተፈጥሯል። ግን ሰው ሁሉ እግዚአብሔር ልጅ አይደለም። እዚህ ክፍል ላይ ስንመለከት ለተቀበሉት ይላል። ወደ ገዛ ወገኖቹ ሄደ ይላል። የገዛ ወገኖቹ ምን አለ? አልተቀበሉት። ግን ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጅ የሆኑ ዘንድ ምን ሰጣቸው? ስልጣን። ስለዚህ እግዚአብሔር አምላክ እርሱን በማመናችን ውስጥ የተሰጠን ምን አለ? ስልጣን አለ። የልጅነት ስልጣን ማለት ነው። ስለዚህ በክርስቶስ የማደግ ህይወት የመጀመሪያው የተሰጠን ምን አለ? የልጅነት የሆነ ምን አለ? ስልጣን አለ። አንድ ሰው በግሉ ኢየሱስ ክርስቶስን ማወቅ ያስፈልገዋል። ስለ እግዚአብሔር ማወቅና እግዚአብሔር ማወቅ ይለያያል። በድንቆቹ በታምራቶቹ ልናውቅ እንችላለን። አሁን ለምሳሌ ኢያሱ መጽሐፍ ምዕራፍ 2 ላይ ረዓብን ስትመለከቱ እቺ ከረሞቷ ሰላዮችን ከለበቀች በኋላ አንድ ነገር የተናገረች ዝናን አወራች። ስለ እግዚአብሔር ያወቀችው። ስለዚህ በህይወታችን ውስጥ እግዚአብሔርን በግላችን ማወቅ ያስፈልጋል። ለምሳሌ አንዳንድ ጊዜ ከቤተሰብ ተወራርሶ የመጣ ሃይማኖት ያድናል ብለን እናስብበት ታይሞች አሉ። ድሮ ሳናቅ ሳንረዳ ቤተሰብ ጴንጤ ስለሆነ እኔ ጴንጤ ስለሆነ እድናለሁ፣ ቤተሰብ አማኝ ስለሆነ
እኔ አማኝ ስለሆንኩ እድናለሁ ብለን እናስበው ሐሳብ አለ። ክርስትና ህይወት በግል ነው እግዚአብሔር የምናውቀው። ለምሳሌ አባት ዶክተር ከሆነ ልጅ ዶክተር ይሆናል? አይሆንም። በግላችን እግዚአብሔርን ማወቅ ያስፈልገናል። አንድ ሰው ወደ መንፈሳዊ እድገት ሲመጣ ባይዘው የምድራዊ ህይወት ትልቁ ስኬቱ መንፈሳዊ ነገር ነው። በመንፈሳዊ ህይወት ስትባረኩ ነው ምድራዊ ህይወት የምትባረኩት። ስለዚህ የአንድ ሰው ወደ እድገት ደረጃ የሚመጣው ኢየሱስን ሲያውቅ ነው፣ ሲረዳ የልጅነቱ ስልጣን ሲጠቀም ነው። ሰው ሁሉ ተፈጥሯል። ግን በግል እግዚአብሔርን ማወቅ ያስፈልጋል። ያ የህግ አዋቂ ጌታው የእግዚአብሔር መንግስትን ለመውረስ ምን ላድርግ እፈልጋለሁ ምን ላድርግ ባለ ጊዜ አንድ ነገር ይተናገራል። ያለን ሽጥ ሁሉ ምን አድርገኝ ተከተለ። ያንኛው ደግሞ እንደዚህ አለ፣ ሰው ዳግመኛ ካልተወለደ ይላል ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ ዳግመኛ መወለድ ማለት በክርስቶስ ኢየሱስ ማመን ነው። ስለዚህ አንድ አማኝ ወደ መንፈሳዊ እድገት ወደ መንፈሳዊ ብስለት ለመምጣት ከፈለገ ክርስቶስን ኢየሱስን መቀበል ያስፈልገዋል። ብዙ ሰዎች ወንጌል ሲሰብኩ ለድንገት ካጋጠማችሁ ኢየሱስ ክርስቶስ ተቀበል እንላቸዋለን ማለት የመጣቀም ዛሬ ነው። ስለዚህ ማን ተቀበል? ኢየሱስን። ግን እነዚህ ሰዎች ደግሞ እንዲህ ብሎ ምላሽ ይሰጣሉ። እኛ ኢየሱስ ሳናቅ ነው የምንኖረው ብሎ ምላሽ ነው የሚሰጡት። እና ኢየሱስ ክርስቶስ መቀበል ምን ማለት እንደሆነ ንገራቸው። ስጦታ ካለ ሰጪ ካለ ተቀባይ አለ። ሰጪ ካለ ምን አለ? ተቀባይ አለ። መጽሐፍ ቅዱስ ሲናገር ለተቀበሉት ይላል። ስጦታው ማን ነው? ኢየሱስ ነው። ተቀባዩ ነው ማን ነው? እኛ ነው። እርሱ በሱ በመስቀል ስራ በሱ ቤዛነት በኩል እንዲያው በጸጋው አምነን ተቀብለን የዳነንና ስለዚህ ክርስቶስን መቀበል ማለት በኢየሱስ ክርስቶስ የተሰራ የመስቀል ስራ አለ። ምክንያቱም ኃጢአት ያላወቀው እሱ ስለኛ ኃጢአት ሆነ ይላል። በሱ ጽድቅ እኛ እንድንኖር ዘንድ የእኛን ኃጢአት ወሰደና የራሱ ጽድቅ ወሰደን። የራሱ መልስ ምን ሰጠ? ጽድቅ ሰጠ። ኤፌሶን ምዕራፍ 2 ላይ እንኳን በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ከፍጥረታችሁ እንኳን የቁጣን ልጆች ነበራችሁ ይላል። ከዛ በኋላ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል ከወደደ ከትልቁ ፍቅር የተነሳ ይላል። ስለዚህ በበደል በኃጢአት ሞት በነበረ ጊዜ ልጁን እንደሰጠን ማለት ነው። ስለዚህ ስጦታው ማን ነው? ኢየሱስ ነው። ተቀባዮቹ እነማን ነን? እኛው ነን ማለት ነው። ክብር ለእግዚአብሔር ነው። ስለዚህ አንድ ሰው ወደ መንፈሳዊ እድገት ውስጥ ለመምጣት ከፈለገ ክርስቶስን መቀበል ያስፈልገዋል ማለት ነው። ስለዚህ አንድ ሰው ይህን እርግጠኛ መሆን አለበት። ወደ መንፈሳዊ እድገት ወደ መንፈሳዊ ብስለት ለመምጣት ይህን እርግጠኛ መሆን አለበት። ቅድም እያለ ከቤተሰብ የተወራረሰ ውርስ አያድነንም። በግላችን እግዚአብሔር ማወቅ ያስፈልገናል። በግላችን ማለት ነው። ስለዚህ አንድ ሰው ወደ መንፈሳዊ እድገት ውስጥ ለመምጣት ይህን እውነት ማወቅ ያስፈልጋል። አንደኛው የምትጽፉት ካላችሁ ኃጢአተኛ መሆኑን ሲገነዘብ ምን ስለሆነ ኃጢአተኛ መሆኑን ሲገነዘብ ኃጢአተኛ መሆኑን ሲመለከት ግን ድነናል ጸድቀናል። ግን እኛ የዳነው የጸደቅነው በእኛ መልካም ስራ አይደለም። ሮሜ ምዕራፍ 4 ላይ አብርሃም በስጋ ጸድቆ ቢሆንም እንኳን የሚመካው ነገር አለ ይላል። ምክንያቱም የአብርሃም መዳንና ጻድቅ የሆነበት በመልካም ስራ ሳይሆን በክርስቶስ ኢየሱስ በማመን ነው። ስለዚህ አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ምን ሆነለት? ተቆጠረለት። ስለዚህ ኃጢአተኛ መሆናችን ማወቅ ምክንያቱም ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎባቸው። ምክንያቱም አንደኛ ዮሐንስ ላይ ሲናገር ይላል እርሱ በብርሃን እንዳለ በብርሃን ብንመላለስ እያንዳንዳችን ከእሱ ጋር ህብረት አለን ካለ በኋላ ኃጢአትን አናደርግም ብንል ሐሰተኞች አድርገናል ነው የሚለው። ይህ በመናገራችን ብቻ ኃጢአትን እንሰራለን ማለት ነው። ኃጢአትን አናደርግም ብንል በደለኞች አድርገናል ነው የሚለው። ግን ኃጢአታችንን አምነን ይላል ይቅር ካለን ከኃጢአትም ከዓመፅም ሊያጸና የታመነ ጻድቅ አምላክ ነው ይላል። ስለዚህ ኃጢአተኛ መሆኑን ሲገነዘብ ማለት ነው። እና ሮሜ ምዕራፍ 3 ቁጥር 23 ላይ እንዲህ ይላል ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ምን ሆኖበታል? ጎሎባቸው ማለት። ስለዚህ
ሰው ሁሉ ምንድነው? በደለኛ ነው፣ ኃጢአተኛ ነው። ስለዚህ ለኃጢአታችን ደግሞ ዋጋ አግኝተናል። በማን? በክርስቶስ ደም ተከፍሏል ማለት ነው። ስለዚህ የመጀመሪያው ኃጢአተኛ መሆኑ ሲገነዘብ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብሎ ሲገነዘብ፣ ሁለተኛ ደግሞ ኢየሱስ ክርስቶስ ለኃጢአቱ ሲል እንደሞተ ሲያምን። ዋው! ኃጢአተኞች ሆነ ብቻ አልቀረንም ማለት። ስለዚህ ኢየሱስ ክርስቶስ ለኃጢአታችን ምን ሆነ? ሞቶልኛል። እኔ ኃጢአተኛ ነኝ፣ አዎ፣ ግን ኢየሱስ ክርስቶስ ለእኔ ምን ሆኖልኛል? ሞቶልኛል። መጽሐፍ ቅዱስ ሲናገር ኃጢአት ያላወቀው እርሱ ይላል። ኃጢአት ሆነ ይላል። በእሱ ጽድቅ እንድንኖር ዘንድ የእኛን ኃጢአት ወሰደና የራሱን ጽድቅ ወሰደ። ስለዚህ አንድ ሰው ኃጢአተኛ መሆኑን ይገነዘባል። ሁለተኛ ደግሞ ስለ ኃጢአቱ ደግሞ ዋጋ እንደተከፈለ ማወቅ ያስፈልገዋል ማለት ነው። ምክንያቱም በሕግና በነቢያት የተመሰከረለት የክርስቶስ ጽድቅ ይላል ያለ ሕግ ተገልጧል ነው የሚለው። ያለ ሕግ ተገልጧልና ልዩነት የለውም ካለ በኋላ ሰው ሁሉ ኃጢአትን ሰርተዋል፣ እግዚአብሔር ክብር ጎድሎባቸዋል ካለ በኋላ እንዳው ይላል በጸጋው ይላል ይጸድቃሉ ይላል። ኢየሱስ ጌታ ነው። ስለዚህ ለኃጢአታችን ለበደላችን ምን አግኝተናል? ዋጋ። ስለዚህ በደላችን ምን ሆኖልናል? ተከፍሎልናል ማለት ነው። ዕብራውያን ጸሐፊ ሲናገር ኃጢአታችን ከነጻ በኋላ በግርማው ቀኝ ተቀመጠ ይላል። ስለዚህ ዋጋ ተከፍሎልናል ማለት ነው። ስለዚህ ኃጢአተኞች ሆነን ብቻ አልቀረንም። ኢየሱስ ክርስቶስ ሙት በነበርኩበት ሕይወትን ምን አድርጎልናል? ሰጥቶኛል። ስለዚህ እኔ ምንድን ነኝ? ጻድቅ ነኝ። ኃጢአተኛ ነኝ፣ ጻድቅ ነኝ። ጻድቅ የሆንኩት ደግሞ በእኔ መልካም ስራ ሳይሆን በእኔ መልካም ውጤት ሳይሆን እንዲያው በጸጋው እንዲያው በክርስቶስ በመስቀል ስራ እንዲሁ ጸድቄአለሁ፣ እንዲሁ እግዚአብሔር ልጅ ሆኛለሁ ብለን ስናምን ማለት ነው። እና ሌላው ደግሞ ሶስተኛ ደግሞ እስከ ዛሬ የሰራው ኃጢአት ሁሉ ይቅር መባሉ ስትገነዘብ እስካሁን የሰራው አሁን ለምሳሌ ጳውሎስ ሲናገር ይላል ኃጢአተኞች የእግዚአብሔር መንግሥት አይወርሱም ካለ በኋላ ሱሰኞች፣ ቀራጮች፣ አመንዛሪዎች፣ ሱሰኞች፣ ተሳዳቢዎች ምናምን ካለ በኋላ ሮሜ ምዕራፍ 6 አንደኛ ቆሮንቶስ ምዕራፍ 6:9 ይላል። ከዛ ይላል ትኖሩበት በነበረበት ዘመናት ይላል እንደነዚህ ተመላልሳችሁ ነበር ይላል። የትናንትናው ማንነታችሁ በዓለማዊ ምኞት ነበር ይላል። ግን በክርስቶስ ደም ታጥባችኋል፣ ተቀድሳችኋል ማለት። ስለዚህ ማንም በክርስቶስ ቢሆን ምን ብያለሁ? አዲስ ፍጥረት ነው። አዲስ ፍጥረት ነው። አዲስ ማንነትን ነው የሚያገኘው። አዲስ ማንነትን ነው የሚያገኘው ማለት ነው። ስለዚህ መጽሐፍ ቅዱስ ሲናገር ሐዋርያት አንደኛ ዮሐንስ ምዕራፍ 1:7 ላይ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል ማለት ነው። ስለዚህ ዋጋ ተከፍሎልናል ማለት ነው። ስለዚህ ሌላው ደግሞ ስለዚህ እነዚህ ሶስቱን ነገር እንዳትረሱ። ለመንፈሳዊ እድገት ይሄን ማወቅ ያስፈልጋቸዋል። የመጀመሪያው ምን ብያለሁ? ኃጢአተኛ መሆናችን ስንገነዘብ ለኃጢአትነታችን ደግሞ ዋጋ ተከፍሎልናል። እስከ ዛሬ የሰራ ነው ከዚህ በፊት የሰራ ነው ኃጢአት በክርስቶስ ምን ሆኖልናል? ተደምስሶልናል፣ ታጥበናል፣ ጸድቀናል ማለት ነው። ስለዚህ የትናንትናው ማንነታችን ሊይዘን አይችልም። ሌላው ደግሞ ሁለተኛ ደግሞ ጽኑት ኢየሱስ ክርስቶስን ስንቀበል በሕይወታችን ምን ለውጥ ሆነ? አዎ አንድ ሰው ኢየሱስ ክርስቶስ ሲቀበል እድገት ያስፈልገዋል። ሁሉ ጊዜ የምናገር ንግግር እንደዚህ ነው። እኛ አርቲፊሻል አበባዎች አይደለም የምንለው። ሕይወት ያለው ነገር ሁሉ ምን ይላል? ያፈራል፣ ያድጋል ማለት ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ እንደገና አዳኝ አድርጎ ሲቀበል ሁሉ ጊዜ ክርስትና ሕይወቱን መመርመር ያስፈልገዋል። የቱ ጋር ነው? መንፈሳዊ እድገቴ ምን ላይ ነው ብሎ መገንዘብ ያስፈልጋል። አንድ ነገር ልንገራችሁ። ገላትያ መጽሐፍ ምዕራፍ 5 ላይ በመንፈስ ተመላለሱ ይላል እና የሥጋ ምኞትን ከቶ አትፈጽሙ ይላል። ሥጋ በመንፈስ ላይ መንፈስን በሥጋ ላይ እርስ በርሳችሁ ይቃወማሉ፣ የምትወዱትን ልታደርጉ ዘንድ አትችሉም ይላል። አንድ ሰው ወደ መንፈሳዊ እድገቱ ለመምጣት ከፈለገ ሥጋ በመንፈስ ላይ ይላል
መንፈስ በስጋ ላይ እርስ በርሳቸው ምን ይላል? ይቃወማሉ። ሁል ጊዜ አማኝ መንፈሳዊ ህይወቱ መመገብ ያስፈልገዋል። እሱ የእግዚአብሔር ቃል ነው። መጽሐፍ ቅዱስ ሲናገር ዘውትር በመንፈስ የተቀጣጠላችሁ ሁኑ ይላል። ስለዚህ ሁል ጊዜ በመንፈስ መሆን ያስፈልገናል ማለት ነው። ስለዚህ መንፈሳዊ እድገታችንን መለካት ያስፈልገናል። ስለዚህ ኢየሱስ ክርስቶስን ስንቀበል በህይወታችን ውስጥ ምን ለውጥ ሆነ? የመጀመሪያው የእግዚአብሔር ልጅ ሆነናል። የማን ልጅ? የእግዚአብሔር ልጅ። የእግዚአብሔር ልጅ ሰማይና ምድርን የፈጠረው የእግዚአብሔር ልጅ ሆነናል ማለት ነው። መጽሐፍ ቅዱስ ሲናገር ለተቀበሉት በስሙ የሚያምኑት የእግዚአብሔር ልጅ የሆኑ ዘንድ ምን ሰጣቸው? ስልጣን። ምክንያቱም እኛ አሁን የምንለው የእግዚአብሔር መንግስት ነን። በእግዚአብሔር መንግስት ዜጋ ነን። በዜጋ ደግሞ የልጅነት ስልጣን እናለን ተቀብለናል ማለት ነው። ስለዚህ መጽሐፍ ቅዱስ ሲናገር ቅድም እንዳልኩት ለተቀበሉት ሁሉ በስሙ የሚያምኑት ሁሉ የእግዚአብሔር ልጅ የሆኑ ዘንድ ምን ሆነ? ስልጣን ተሰጥቶናል ማለት ነው። ስለዚህ የእግዚአብሔር ልጅ ሆነናል። ለዚህ ነው እነሱ ከእግዚአብሔር ተወለዱ እንጂ ከወንድም ከሴት ቃል አልተወለደም። በመንፈስ የተወለደ መንፈስ ነው፣ በስጋ የተወለደ ስጋ ነው ይላል። ስለዚህ እኛ ኢየሱስ ስንቀበል የእግዚአብሔር ልጆች ሆነናል። ስልጣን አለን ማለት ነው። ስልጣን አለን። ያ የልጅነትን ስልጣን መጠቀም ያስፈልገናል ማለት ነው። ሁለተኛ ደግሞ በመንፈስ ዳግመኛ ተወልደናል። እሱን በማመን በመንፈስ ዳግመኛ ተወልደናል። ሶስተኛ ደግሞ በክርስቶስ አዲስ ፍጥረት ሆነናል። በሕይወታችን ውስጥ ያለው ለውጥ ነው። እሱ ስንቀበል እግዚአብሔር የሰጠን ተስፋ፣ እሱ ስንቀበል በሕይወታችን ላይ ያኖረን ለውጥ ማለት ነው። አራተኛ ደግሞ ከጨለማ ወደሚደነቅ ብርሃን አሸጋግሮናል። አንደኛ ጴጥሮስ ምዕራፍ 2:9 ላይ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ እርሱ የእሱን በጎነት እንድትመሰክሩ ዘንድ ነው ይላል። ስለዚህ ቅድም ብያለሁ፣ ሞት ነበረ። ሞት መጽሐፍ ቅዱስ ሲናገር እንኳን ነገር ግን ተጨንቃ የነበረች ነፍስ ጨለማ አይሆንም ይላል እና በጨለማ የደስ ብርሃን አየ፣ በሞት ጥላ መካከል ላሉት ብርሃን ወጣላቸው ይላል። ስለዚህ በጨለማ ሕይወት ነበር፣ ግን እሱን በማመን ውስጥ ከጨለማ ወደሚደነቅ ብርሃን ተሸጋግረናል ማለት ነው። አምስተኛ ደግሞ የእግዚአብሔር ወገን ሆነናል። ኢየሱስ ጌታ ነው። እኛ ወገን አልነበረንም፣ ከፍጥረታችሁም እንኳን የቁጣ ልጆች ነበራችሁ ይላል። ስለዚህ እሱን በማመናችን ውስጥ ወደ ክርስቶስ ወገን ሆነናል ማለት ነው። ስድስተኛ ደግሞ ከመንፈሳዊ ሞት ወደ ዘላለማዊ ሕይወት ተሸጋግረናል። ዋው! ለዚህ ዘላለማዊ ሕይወት አግኝተናል ማለት ነው። ስለዚህ አንደኛ ዮሐንስ ላይ ምድራዊ መኖሪያ ድንኳን በምድር ባይኖር በሰማይ ቤት እንዳለን ሕንፃ እንዳለ ይናገረናል። ስለዚህ ለዛሬ ይህን ካልኩኝ ቀጣይ ደግሞ እንቀጥላለን። 3 ሳምንት 4 ሳምንት አብረን ብናሳልፈው ቀጣይ ምናየው በክርስቶስ ማደግ የሚለውን ነው የምንመለከተው ማለት ነው። እና ለዛሬው በዚህ በቃ ክብር ለእግዚአብሔር ይሁን። ስለዚህ በሕይወታችን ውስጥ ክርስቶስን ስንቀበል በሕይወታችን ውስጥ ለውጣችን መመርመር ያስፈልገናል። ወደ መንፈሳዊ እድገት ውስጥ ለመምጣት እርሱን ማመን፣ እሱን ስንቀበል ቅድም ብያለሁ። ለምድራዊ ሕይወት ትልቁ ስኬት ምንድን ነው ብያለሁ? መንፈሳዊ ሕይወት ነው። ምክንያቱም ሐዋርያቶችም እንኳን እኛ ሁሉ ተከተልን ነው የሚለው። የእኛ እድል ፋታ ምንድን ነው ሲሉ በምድር 100 እጥፍ በሰማይ የዘላለም ሕይወት እና ዘዳግም ላይ እንኳን የአምላክን የእግዚአብሔር ቃል ብትሰማ ያዘዝኳትን ሁሉ ብታደርግ ይላል በረከት ያገኘሃል ነው የሚለው። እና መልካሙ መስክ ከሰማይ ይከፈትልሃል፣ አንተ ለአሕዛብ ታበድራለህ፣ ከማንም አትበደር። ያ ሁሉ ያለው በመንፈሳዊ ዓለም ውስጥ ነው። አንድ ነገር ማወቅ ያለባችሁ ነገር ስለ መንፈሳዊ ዓለም ትንሽ ነገር ላውራላችሁ። አንድ ነገር ማወቅ ያለባችሁ ነገር ለመንፈሳዊ ዓለም ፍጥረታዊ ዓለም ታዛዥ ይታዘዛል። በመንፈስ ውስጥ ሆነን የምናወጣው ቃል ፓወርፉል ነው። ብዙ ጊዜ የልጅነት ስልጣናችን አንጠቀመው። በልጅነት ስልጣናችን ስንጠቀም እግዚአብሔር በሕይወታችን ትልቅ ታምራት ነው የሚያደርገው። ምክንያቱም እጃቸው ደዌዎች ላይ ጭናሉ፣ ደዌዎች ሁሉ ምን ይላሉ? ይፈወሳሉ ይላል። በስሜ አጋንንትን ያወጣሉ፣ የሚጎዳ ነገር እንኳን ቢጠጡም እንኳን አይጎዳቸውም ነው የሚለው። ፓወርፉል የሆነ የልጅነትን ስልጣን ተሰጥቶናል ማለት ነው። እና አንድ ነገር ልንገራችሁ። ኤልሳ አንድ ነገር የተናገረው በእምነት ነው። በመንፈስ ለፍጥረታዊ ዓለም
መንፈሳዊ ዓለምን ነው ያወጀው። ነገ በሰማርያ እህል ይሸመታል ብሎ ነው የተናገረው። ነገ የአህያ ጭንቅላት ዶርቆስ በሚሸጥበት በዛ ታይ ነገ ግን እህል ይሸመታል። ግን የተናገረው የእምነት ቃል ስለሆነ የተናገረው መንፈሳዊ ዓለም ስለሆነ ቀጥታ የተናገረው ቃል ወደ አራቱ ለምጻሞች ልብ ውስጥ ነው የገባው። የተናገረው ቃል ማለት ነው። ጴጥሮስም እንኳን ሞቱን ይጠብቅ ነበር። ሄሮድስ ሊያወጣው አሰበ ይላል። ግን ቤተክርስቲያን አጥብቃ ትጸልይ ነበር ይላል እና መልአኩን እንደላከ ይናገራል ማለት ነው። እና ስለዚህ አንደኛ ወደ መንፈሳዊ እድገት ውስጥ ለመምጣት ከፈለጋችሁ ኢየሱስ ክርስቶስን ማመን፣ ማወቅ፣ መረዳት ያስፈልጋል። የምታመልኩትን አምላክ ማወቅ መረዳት ያስፈልጋል ማለት ነው። እና ቀደም ያወራሁት መስፈርቶች አሉ። እነሱን ማወቅና መረዳት ያስፈልጋል። እና እንጸልይና እንጨርስ።